አርቲፊሻል ኢንተለጀንስ AI በቅርቡ የሚተካቸው 20 የሥራ ዝርዝሮችን ይዘናል። እንደ ሳይንስ ልቦለድ ፊልሞች የምናስበው ነገር ዛሬ እውን እየሆነ ነው። አርቲፊሻል ኢንተለጀንስ AI በከፍተኛ ፍጥነት ኢንዱስትሪዎችን እያጥለቀለቀ ነው። እውነታው ይህ ነው። ምናልባት የእርሶም ሥራ በሚቀጥሉት 10 ዓመታት ውስጥ ይህ ዕድል ሊገጥመው ይችላል። ከቢሮ ዴስክ እስከ ፋብሪካ ወለል ድረስ ማንም የሥራ ደህንነቱ የተረጋገጠ አይደለም። በዛሬው ቪዲዮዎችን በAI ምክንያት ሙሉ በሙሉ ሊተኩ የሚችሉትን 20 የሥራ አይነቶች እንመለከታለን። እንደምን ሰነበታችሁ? ከ20ኛው ቁጥር ስንጀምር የመጀመሪያው የቴክኒክ ድጋፍ ሰጪዎች ወይም ቴክ ሰፖርት ይባላሉ። ኢንተርኔት ሲቋረጥብን ወደ ካምፓኒው ደውለን ረጅም ሰዓት መጠበቅ አሰልቺ ነው። አሁን ግን AI የሰዎችን ድምፅ በመምሰል ቮይስ ክሎኒንግ ከእውነተኛ ሰው ጋር እንደምናወራው እስኪሰማን ድረስ ፈጣንና ትክክለኛ የቴክኒክ ድጋፍ መስጠት ጀምሯል። 19 የሱቅ ወይም የሱፐርማርኬት ገንዘብ ተቀባዮች ካሽየር። በብዙ ትላልቅ ሱቆች የሰው ገንዘብ ተቀባዮች እየጠፉ ነው። ሴልፍ ቼክአውት ማሽኖች እየተለመዱ ሆነዋል። ወደፊት ደግሞ የAI ቻትቦት ደንበኞችን በማገዝና ተጨማሪ ዕቃዎችን በመጠቆም የሰውን ልጅ ሙሉ በሙሉ ይተካል። 18 አስተርጓሚዎች ወይም ትራንስሌተርስ። የተለያዩ ቋንቋዎችን መተርጎም ከባድ ሥራ ነው። ነገር ግን AI በየቀኑ በሚሊዮን የሚቆጠሩ መረጃዎችን በማንበብ እየሰለጠነ ነው። በቅርቡ ረጃጅም መጽሐፍትን ጭምር የደራሲውን ሐሳብ ሳይለቅ በሴኮንዶች ውስጥ መተርጎም ይችላል። 17 የፋብሪካ ሠራተኞች። ፋብሪካዎች ከፊል አውቶማቲክ ከሆኑ ቆይተዋል። አሁን ግን በAI የሚመሩ ሮቦቶች ከአንዱ ሥራ ወደ ሌላው ሥራ ያለምንም የሰው እርዳታ መሸጋገር ይችላሉ። ይህ ብዙ ሥራዎችን ቢያሳጣም አደገኛና አድካሚ ሥራዎችን ከሰው ልጅ ጫንቃ ላይ ያነሳል። 16 ዕቃ አጓጓዦች ዴሊቨሪ ፐርሰን። የአማዞን አይነት ግዙፍ ኩባንያዎች ትንንሽ ዕቃዎችን በሰው ፈንታ በድሮን ለማድረስ እየሞከሩ ነው። AI የተገጠመላቸው ድሮኖች መንገዳቸውን ራሳቸው ቀይሰው መሰናክሎችን አልፈው ዕቃዎችን በደቂቃዎች ውስጥ ያደርሳሉ። 15 የምግብ ትዕዛዝ ተቀባዮች ፋስት ፉድ ኦርደር ትራከር። ፈጣን ምግብ ቤቶች ትዕዛዙን ለሰው ከመናገር ይልቅ ማሽኖች እየተተኩ ነው። በAI የሚሰሩ ድምፅ አዋቂ ሲስተሞች ትዕዛዙን በትክክል ተቀብለው በቀጥታ ለኩሽና ሠራተኞች ያስተላልፋሉ። 14 አስተናጋጆች ወይም ዌይተርስ። ምግብ ቤቶች ውስጥ በአይፓድ ማዘዝ የተለመደ ሆኗል። አሁን ደግሞ የድመት ቅርጽ ያላቸው ትንንሽ ሮቦቶች ትዕዛዞን ጠረጴዛው ድረስ ማምጣት ጀምረዋል። ይህ የሰው ንክኪን በእጅጉ ይቀንሳል። 13 የስፖርት አስተያየት ሰጪዎች ወይም ስፖርት አናውንሰር። የስፖርት ተንታኞች ለጨዋታው ድምቀት ይሰጣሉ። ነገር ግን AI እያንዳንዱን የጨዋታውን እንቅስቃሴ፣ የተጫዋቾችን ታሪክና ዳታ በሰከንድ ውስጥ በመተንተን ትክክለኛና ፈጣን መረጃ ማቅረብ ይችላል። 12 የስፖርት ዳኞች ሪፌሪስ። በስፖርት ውስጥ የተሳሳተ የዳኛ ውሳኔ በጣም አበሳጭ ነው። በAI የሚመራ ቨርቹዋል ዳኛ በሜዳው ዙሪያ ያሉ በርካታ ካሜራዎችን በመጠቀም የሰው ልጅ ሊያያቸው የማይችላቸውን ጥቃቅን ስህተቶች ያለምንም አድሎ መወሰን ይችላል። 11 እንግዳ ተቀባዮች ሪሴፕሽኒስት። በሆስፒታሎች፣ ትምህርት ቤቶችና የተለያዩ ቢሮዎች ላይ እንግዳ ተቀባዮች ብዙ መረጃዎችን ይዛሉ። AI ይህንን ሥራ በቀላሉ ማከናወን ይችላል።
ቀጠሮችን ያስይዛል፣ መረጃዎችን ያደራጃል፣ እንዲሁም ለደንበኞች መልእክት ይልካል። 10ኛ የሂሳብ ባለሙያዎች አካውንታንትስ። የካምፓኒ ሂሳብን ማስተዳደር ከፍተኛ ጥንቃቄ ይፈልጋል። ኤአይ ከሰው ልጅ በበለጠ ፍጥነት በሚሊዮን የሚቆጠሩ የገንዘብ ዝውውሮችን ያለምንም ስህተት ማስላትና ሪፖርት ማዘጋጀት ይችላል። 9ኛ ግብር አስሊዎች ወይም ኦዲተሮች። ግብር መክፈልና ማስላት አድካሚ ነው። አሁን ግን ኤአይ ሶፍትዌሮች ሰዎችን ገቢ በማስላት ትክክለኛውን ግብር ይቆርጣሉ። የመንግሥት ተቋማትም በሚሊዮን የሚቆጠሩ ፋይሎችን ኦዲት ለማድረግ ኤአይን መጠቀም መጀመራቸው አይቀርም። 8 የረጅም ርቀት ከባድ መኪና አሽከርካሪዎች። የረጅም ርቀት አሽከርካሪነት አድካሚና ለጤና ጎጂ ነው። ራሳቸውን የሚያሽከረክሩ ኤአይ የጭነት መኪናዎች ያለ እረፍትና እንቅልፍ በጂፒኤስ እየተመሩ ዕቃዎችን ከቦታ ቦታ ማጓጓዝ ይችላሉ። 6ኛ አኒሜተሮች። ትልልቅ ስቱዲዮዎች አሁንም የሰውን ጥበብ ቢፈልጉም አድካሚና ተደጋጋሚ የሆኑ የአኒሜሽን ኤዲቲንግ ሥራዎች በኤአይ እየተሰሩ ነው። ይህ ደግሞ አዳዲስ አኒሜተሮች ወደ ኢንዱስትሪው የሚገቡበትን ዕድል ያጠበዋል። 5ኛ የድምፅ ተዋንያን ቮይስ አክተርስ። ኤአይ የሰዎችን ድምፅ በከፍተኛ ጥራት መቅዳትና ማስመሰል ይችላል። ስቱዲዮዎች የአንድን ተዋናይ ድምፅ ኮፒ በማድረግ ተዋናዩ ቢኖርም ባይኖርም እንኳን ድምፁን ለዘላለም መጠቀም ይችላሉ። 4ኛ ቴሌማርኬተሮች እና የስልክ አጭበርባሪዎች። በስልክ ምርት የሚሸጡ ሰዎች ብቻ ሳይሆኑ አጭበርባሪዎችም በኤአይ እየተተኩ ነው። አጭበርባሪዎች የዘመዳችሁን ድምፅ በኤአይ አስመስለው በመደወል ገንዘብ እንድትልኩላቸው ሊጠይቋችሁ ይችላሉ። ይህ እጅግ አደገኛው የኤአይ ገጽታ ነው። 3ኛው የታሪክ ተመራማሪዎች። የታሪክ ተመራማሪዎች ብዙ መጽሐፍትን በማንበብ መረጃ ይሰበስባሉ። ኤአይ ግን በሚሊዮን የሚቆጠሩ ጥንታዊ ጽሑፎችንና መረጃዎችን በሰከንዶች ውስጥ አንብቦ በማገናዘብ ትክክለኛውን የታሪክ ፍሰት ማውጣት ይችላል። 2ኛ ላይ ያስቀመጥኩት የሕክምና ተመራማሪዎች ወይም ሜዲካል ሪሰርቸርስ ናቸው። ይህንን ሥራ ኤአይ በመውሰዱ ሰዎች የሚደሰቱበት ብቸኛው ዘርፍ ሊሆን ይችላል። ለካንሰር ወይም ለሌሎች በሽታዎች መድኃኒት ለማግኘት የሚደረጉ በ10 ሺዎች የሚቆጠሩ ሙከራዎች ኤአይ በቅጽበት በመተንተን የሰዎችን ሕይወት ሊያድን ይችላል። 1ኛ ላይ ያስቀመጥኩት ጸሐፊዎች ወይም ራይተርስ ናቸው። እነኚህ እንግዲህ የኤአይ ቻት ቦቶች እንደ ቻት ጂፒቲ ያሉ ምርጥ ልቦለዶችን መጻፍ ገና ባይጀምሩ በድረገጾች ለማስታወቂያዎች እና ለብሎጎች የሚሆኑ አጫጭር ጽሑፎችን ግን በሚገባ መጻፍ ጀምረዋል። ይህ የብዙ ጀማሪ ጸሐፊዎችን ሥራ አደጋ ላይ ይጥላል። እንግዲህ ከላይ እንዳያችሁት ብዙ ሥራዎች አደጋ ላይ ይወድቃሉ የሚል ስጋት አለ በሚቀጥለው 10 ዓመታት ውስጥ። ግን የሰው ልጅ ሥራውን ሙሉ በሙሉ ለሮቦቶች አስረክቦ እጁን አጣጥፎ ይቀመጣል ማለት አይደለም። ነገር ግን ከቴክኖሎጂው ጋር አብሮ ማደግና አዳዲስ ክህሎቶችን መማር የግድ ይለናል። ከነዚህ ውስጥ የእርስዎ ሥራ ይገኝበታል ወይስ ኤአይ በፍጹም ሊተካው አይችልም ብለው ያስባሉ? ሐሳቦን በኮሜንት ላይ ያካፍሉ። ቪዲዮ ከተመቻችሁ ላይክ በማድረግና ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ ማድረግዎን አይርሱ። ለወዳጅ ዘመድም ሼር ያድርጉት። በተረፈ በሚቀጥለው አጓጊ ቪዲዮ እስክንገናኝ ድረስ በያለንበት ቸርን ሰንብት።